ከእግዚአብሔር ቃል አንድ ስፍራ አነብላችሁና በዚህ ቃል እኔም እናንተም እንድንጽናናና የጌታን ትንሣኤ እንድናስብ አደራላችኋለሁ። የሚያነበው የወንጌል ክፍል የማርቆስ ወንጌል ምዕራፍ 16 ቁጥር 7ን በክርስቶስ ስም አነብላችኋለሁ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱ ያኖሩበት ስፍራ ተነስቷል። የጌታ መነሳት ለእኔና ለእናንተ ከማንኛውም ነገር በላይ የሚያረካን፣ የሚያስደስተን፣ የሚያጽናናን ነው። ክርስቶስ ሞቶ ቢቀር ኖሮ ተስፋ የለንም ነበር። የክርስቶስ መነሳት ለእያንዳንዳችን ተስፋ ዘራለን። ዛሬ በተለያየ ችግር፣ በተለያየ ፈተና፣ በተለያየ መከራ ውስጥ እንኳን የምትኖሩ ወገኖች ካላችሁ ክርስቶስ ተነስቷል። መከራን አሸንፎ፣ ሞትን አሸንፎ፣ ዓለምን አሸንፎ ክርስቶስ ስለተነሳ አንቺም እህቴ፣ አንተ ወንድሜ አንድ ቀን መከራሽን፣ ችግርሽን፣ ስቃይሽን ረስተሽ ትነሽና ከክርስቶስ ጋር ለዘላለም በአብ ቀኝ ትሆናለች። ስለዚህ በዚህ ቃል እየተጽናናችሁ ትንሣኤውን ማሳለፍ ብቻም አይደለም፣ በዚህ ለእርስ በርሳችሁ በተለያየ ስፍራ ላሉት ወገኖች፣ በተለይ ለእኛ አውዳዊ አገልግሎት ለምናገለግለው፣ በብዙ መከራ ውስጥ ሆነን ለምናገለግለው አገልጋዮች እንድትጸልዩልን፣ እንዲሁም ደግሞ በእኛ አገልግሎት ወደ ጌታ ለመጡና መከራና ስቃይ እየደረሰባቸው ላሉት ወገኖች እንድትጸልዩላችሁ አደራ ጭምር እነግራቸዋለሁ። ምክንያቱም የትንሣኤ ጌታ ወገኖቻችንን ስለምረዳ፣ በጸሎታችሁ ደግሞ ስለምናምን በቤታችሁም ብትሆኑ አደራ እንላችኋለን። ጸልዩልን። ጌታ ይባርካችሁ። መልካም ትንሣኤ